እንደምሰነበታችሁ ወገኖች ሰላም 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 ለሁላችሁ ይሁን። የጌታ ሰላምና ጸጋ ይብዛላችሁ። ክብር ለአምላካችን ለእግዚአብሔር ይሁን። ድል የሰጠን እግዚአብሔር የተባረከ ይሁን። በትንቢተ ኢሳይያስ ምዕራፍ 25 ቁጥር 1 ላይ አቤቱ አንተ አምላኬ ነህ፣ ድንቅን ነገር የድሮ ምክርን በታማኝነትና በእውነት አድርገሃልና ከፍ ከፍ አደርግሃለሁ፣ ስምህንም አመሰግናለሁ ይላል። እግዚአብሔር አምላካችን የተባረከ ይሁን። አቤቱ አንተ አምላኬ ነህና። እግዚአብሔር አምላካችን ነው። እሱ አምላካችን ነው። የድሮ ምክርን በታማኝነትና በእውነት አድርገሃልና። እግዚአብሔር ምንድነው? እውነተኛ ነው። እግዚአብሔር ምንድነው? ታማኝ ነው። ለገባው ቃል ታማኝ ነው። ለገባው ቃል ደግሞ በእውነት የሚያደርግ አምላክ ነው። ስለዚህ አመሰግናለሁ፣ ስምህንም አከብራለሁ፣ አመሰግናለሁ ይላል። እግዚአብሔርን ትናንት ባደረገው ነገር ዛሬ ላይ እናመሰግነዋለን። ዛሬ ጥሩ ላይሆን ይችላል፣ ነገር ግን ዛሬ ላይ ቆመን ትናንት ባደረገው ነገር እናመሰግነዋለን፣ እናመልከዋለን። ለነገ ደግሞ ታማኝነቱን እናውጃለን። እግዚአብሔር ታማኝ ስለሆነ በታማኝነት እስከ ዛሬ ያኖራችሁ፣ በታማኝነት እስከ ዛሬ የመራችሁ፣ በእውነት መንገድ ላይ የተገኘላችሁ ወገኖቼ ሁሉ እግዚአብሔርን አምልኩት፣ እግዚአብሔርን አመስግኑት። ያለፈው ትናንት ያደረገው ለዛሬ እምነት ይሆነናል። ትናንት ባደረገው ዛሬ ላይ ቆመን ስናመሰግነው ለነገው ደግሞ እግዚአብሔር ታማኝ ነው፣ እውነተኛ ነው፣ ታማኝ ነው። ክብር ለእግዚአብሔር ይሁን። ዛሬ እንድናይ የምፈልገው ቃል የክርስትና ትምህርት አጠቃላይ የሰው ልጅ ማንነት የሚመለከት ነው በሚል ቃል ነው። እግዚአብሔር ቃሉን ይባርክልን። እግዚአብሔር አምላካችን የተባረከ ይሁን። ይሄንን ቃል ሲሰጠን መጽሐፍ ቅዱስ ለኛ ሲሰጥ በእውነት ለህይወታችን መመሪያ፣ የዓለምን እይታ በመጽሐፍ ቅዱስ መነጽር፣ በመጽሐፍ ቅዱስ ብርሃን እንድንቀርጸው እንድናየው የተሰጠን ነው። ይሄንን ቃል ስናነብ ህይወታችን ይቀየራል። ይሄንን ቃል ስናነብ ሰላማችን ይመለሳል፣ መንፈሳችን ይታደሳል፣ ልባችን ይጠነክራል፣ ተስፋ እንሞላለን። ይሄ መጽሐፍ በተስፋ የተሞላ መጽሐፍ ነው። ይሄ መጽሐፍ ደግሞ በፍቅር የተሞላ መጽሐፍ ነው፣ በበረከት የተሞላ መጽሐፍ ነው እና እግዚአብሔር ይሄንን መጽሐፍ ስለሰጠን በዚህ ዓለም ላይ ስንኖር በሱ መነጽር ዓለምን እያየን ዓለምን እየቀረጽን እንድንኖር እግዚአብሔር አምላክ ይርዳን። እግዚአብሔር አምላካችን ይሄንን አድርጎልናል እና ክርስትና ክርስቶስን ማመን ነው። በክርስቶስ ማመን ክርስቶስን መከተል ነው። ክርስትና ደግሞ ከዓለም የተለየ እይታ አለው። ዓለምን የሚያየው በመጽሐፍ ቅዱስ መነጽር ነው። የዓለምን እይታ በመጽሐፍ ቅዱስ ብርሃን እየቀረጸን ነው የምናየው የምንኖረው ማለት ነው። በዚህ ዓለም ላይ ከዚህ ዓለም ሊያወጣን አይደለም ጌታ የመጣው። በዚህ ዓለም ሆነን ግን በዚህ ዓለም እንዲጠብቀን ነው የጸለየልን ወደ አባቱ። ከዓለም ሊያወጣን አይደለም። ከዓለም ወጥተን የትም አንሄድም። በዓለም ውስጥ ሆነን ግን ሰዎችን እንድንጠቅም፣ ሰዎችን እንድናገለግል፣ እኛ ክርስቶስን ካመንን፣ ብርሃን ከበራልን፣ የዚህ መጽሐፍ ብርሃን ከበራልን፣ ህይወታችን ከተለወጠ በኋላ ከዚህ ዓለም ወጥተን ገዳም አንገባም። ገዳም ከገባን ለማንም አንጠቅምም። ነገር ግን እዚሁ ሆነን የክርስቶስን ፍቅርና የክርስትናን መንገድ የክርስትናን ህይወት ለሌሎች እንድናካፍል ነው የሚያስፈልገው ማለት ነው እንጂ ለብቻችን ተነጥለን ሄደን ብቻችንን ለራሳችን ብቻ የጋን ውስጥ መብራት እንድንሆን አይደለም እግዚአብሔር የሚፈልገው። ምክንያቱም ጌታ ኢየሱስ ክርስቶስ ምንድነው ያለው? ደቀ መዛሙርቱን ሊሄድ ሲል ሂዱ፣ ወንጌልን ለዓለም ሁሉ ስበኩ፣ ሂዱ ነው ያላቸው። ካመኑ በኋላ ሂዱ ነው እንጂ ያላቸው ተደበቁ አላላቸው። ቁጭ በሉ ያላቸው መንፈስ ቅዱስን እስኪመጣ መንፈስ ቅዱስን እስኪቀበሉ ብቻ ነው። መንፈስ ቅዱስ ግን በእናንተ ላይ በወረደ ጊዜ፣ መንፈስ ቅዱስን በተቀበላችሁ ጊዜ እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ። ስለዚህ ያ ነገር ተቋርጧል? አልተቋረጠም፣ ይቀጥላል። ክርስቶስ ተመልሶ እስከሚመጣ ድረስ ይሄ ነገር ይቀጥላል ማለት ነው። ስለዚህ ለዚህ እኛስ ምንድነው የሚያስፈልገን? በዚህ መጽሐፍ በዚህ በመንፈስ ቅዱስ ራሳችን መለወጥና መቀየር ግን ያስፈልገናል ማለት ነው። ይሄ የእግዚአብሔር ቃል ምንድነው የሚያደርገው? አይምሮአዊ ለውጥ ያደርጋል። አይምሮአችን እንዲለወጥ ያደርጋል። የዓለም እይታን በመጽሐፍ ቅዱስ ብርሃን መቅረጽ፣ እውነትን ከውሸት መለየት።
እውነት አለ። እውነት አንድ ነው፣ እሱም ደግሞ እግዚአብሔር ነው። ክርስቶስ እውነት ነው። ወንጌል እውነት ነው። ውሸት ብዙ አለ። አብረን ግን አንቀላቅለውም። ልንቀላቅለውም አይቻልም። እውነትም አንጻራዊ ሊሆን አይችልም። እውነት እውነት ነው። አንድ እውነት ነው። ይሄንን መለየት፣ እውነትን ከውሸት መለየት በፍጹም ስለማይገናኝ ማለት ነው። እግዚአብሔር የለም የሚሉ ሰዎች አሉ። አዎ አሉ። ግን የነሱ ነገር እውነት ነው፣ አዎ ሊሆን ይችላል ብለን ልናመቻምቸው አይገባም። እውነቱ እግዚአብሔር አለ። እግዚአብሔር ለመኖሩ ብዙ ማስረጃ አለ። ተፈጥሮ ራሱ አንድ ማስረጃ ነው። እግዚአብሔር እንዳለ 100% እርግጠኞች ነን ማለት ነው። ይህንን ምንም ከውሸት ጋር አናመቻምቸው፣ አንጠራጠርም። እውነትን ከውሸት በመለየት ክብር ለእግዚአብሔር ይሁን እና ሮሜ 12:2 ላይ በአእምሮአችሁ መታደስ ተለወጡ። ሮሜ 12:2 ላይ የእግዚአብሔር ፈቃድ እሱም በጎና ደስ የሚያሰኝ ፍጹምም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። በልባችሁ በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ይህንን ዓለም ለመምሰል ሙከራ አታድርጉ። ነገር ግን እናንተ ተለወጡ። ልባችሁ ይለወጥ፣ አስተሳሰባችሁ ይለወጥ፣ አመለካከታችሁ ይለወጥ፣ አእምሮአችሁ ይለወጥ። ምንድነው የሚለውጠን? ቃሉ። የሚለውጠን ቃሉ ነው። ሁለተኛውስ መንፈሳዊ ለውጥ ያደርግልናል። ይሄ ቃል የክርስትና ትምህርት የእግዚአብሔር ቃል አይደል? መንፈሳዊ ለውጥ። እንዴት ነው መንፈሳዊ ለውጥ የሚሆነው? ከእግዚአብሔር ጋር ያለውን ግንኙነት ስናጠነክር። ከእግዚአብሔር ጋር ያለው ጥንካሬ እንዴት ነው የሚጠነክረው? ቃሉን ስናነብ የእግዚአብሔርን ፈቃድና የእግዚአብሔርን ሐሳብ እየተረዳን እያወቅን እንሄዳለን። ስለዚህ መንፈሳችን እየተለወጠ ይመጣል። በመንፈስ ቅዱስ መመራት፣ የእግዚአብሔርን ቃል መውደድ። የእግዚአብሔርን ቃል ለማንበብ ቀላል ነገር አይደለም። ሰዎች የእግዚአብሔርን ቃል ይፈልጋሉ፣ ግን ማንበብ አይችሉም። ለምንድን ነው? ሰይጣን የእግዚአብሔርን ቃል እንዲያነቡ ስለማይፈልግ። ብዙ መጽሐፍ የሚያነቡ ሰዎች፣ በጣም ብዙ መጽሐፍ የሚያነቡ ሰዎች መጽሐፍ ቅዱስ ማንበብ ግን ይከብዳቸዋል። ለምን? ለሕይወታቸው የሚጠቅማቸው፣ ለደህንነታቸው የሚጠቅማቸው፣ ለመንፈሳዊ ለውጥ፣ ለአእምሯቸው ለውጥ የሚጠቅማቸው እሱ እንደሆነ ሰይጣን ስለሚያውቅ እሱን እንዲያነቡ አይፈልግም። ከእግዚአብሔር ጋር ደግሞ ህብረት እንዲጠነክርም አይፈልግም። ከእግዚአብሔር ጋር ግን ህብረታችን የምናጠነክረው ሌላ መጽሐፍ ስናነብ ሳይሆን የእግዚአብሔርን ቃል ስናነብ፣ ቃሉን ስንወደው ማለት አንለየው። ይህ እግዚአብሔር ቃል ደግሞ አንድ ጊዜ አንብበን የምናስቀምጠው ፊክሽን ሳይሆን ለህይወታችን መመሪያ ነው። የህይወታችን ማኑዋል ነው። ሁል ጊዜ ጥበብ ስንፈልግ፣ ሁል ጊዜ እውቀት ስንፈልግ፣ ሁል ጊዜ እርዳታ ስንፈልግ፣ ፈውስ ስንፈልግ፣ በረከት ስንፈልግ፣ ሁል ጊዜ በህይወት ዘመናችን በሙሉ ለሚያስፈልጉን ነገሮች ያለው እዚህ ውስጥ ነው። ስለዚህ የየዕለቱ የእድሜ ልክ መድኃኒት ነው ማለት ነው። ለእድሜ ልክ የሚወሰድ መድኃኒት አለ አይደለም? አንዳንድ መድኃኒት እስኪሞት ድረስ ያ ሰው ያንን መድኃኒት አይረሳም። የእግዚአብሔር ቃል ለኛ የእድሜ ልክ መድኃኒታችን ነው ማለት ነው። ስለዚህ መንፈሳዊ ለውጥ እናመጣለን በዚህ መጽሐፍ። ሶስተኛው ስሜታዊ ለውጥ ነው። ስሜታዊ ለውጥ ደግሞ ያመጣል። እንዴት ነው ስሜታዊ ለውጥ የሚያመጣው? በስሜቱ ኃይለኛ የሆነ ሰው፣ በስሜቱ ቁጡ የሆነ ሰው፣ በስሜቱ ተናዳጅ የሆነ ሰው ይህንን መጽሐፍ እያነበበ ሲመጣ በመንፈስ ቅዱስ እርዳታ ስሜቱ እየተለወጠ ይመጣል። የክርስቶስ ሰላም፣ የክርስቶስ ደስታ፣ የክርስቶስ ፍቅር ስሜቱን እየተቆጣጠረው ይመጣል። በገላትያ 5 ላይ ያለው ቁጥር 22 ላይ ያለው የመንፈስ ፍሬ በህይወቱ መታየት ይጀምራል ማለት ነው። ፍቅር፣ ሰላም፣ ደስታ፣ በጎነት፣ ደግነት፣ ቸርነት የሚሏቸው እነዚህ የመንፈስ ፍሬዎች በስሜቱ ውስጥ መገለጥ ይጀምራሉ። በፊት ማያደርግ የነበረውን አሁን ማድረግ ይጀምራል። በፊት መታገስ የማይችል ሰው አሁን መታገስ ይችላል። በፊት ፍጹም ደስታ የሌለው ሰው ለራሱ እንኳን ለሰው ሊተርፍ ለራሱ ደስታ የሌለው ሰው የክርስቶስ ደስታ በልቡ መፍሰስ ይጀምራል።
ይህን ደስታ ወደ ሌሎች ሁሉ ማጋባት ይጀምራል ማለት ነው። ለምሳሌ ሰዎች በከባድ ችግር ውስጥ ሲሆኑ፣ ዲፕሬሽን ውስጥ ሲገቡ የዲፕሬሽን መድኃኒት ይሰጣቸዋል። ለምን? ስሜታቸውን እንዲቆጣጠርላቸው ተብሎ። ግን እውነት ነው? እውነት አይደለም። ጊዜያዊ ነገር ነው። ያንን ኪኒን በየቀኑ ማዋጥ አለባቸው ማለት ነው። ይሄ ግን ከእግዚአብሔር ቃል ከእግዚአብሔር መንፈስ የሚገኘው ደስታ ግን ያለ ኪኒን ሁል ጊዜ አፕ ኤንድ ዳውን የማይል በሁኔታዎች የማይቀያየር ደስታና ሰላም፣ የክርስቶስ ደስታና ሰላም ልባችንን መንፈሳችንን ይቆጣጠረዋል ማለት ነው። ክብር ለእግዚአብሔር ይሁን። አንደኛ ተሰሎንቄ ምዕራፍ 5 ላይ በእግዚአብሔር ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ ይላል። በእግዚአብሔር ደስ ይበላችሁ። መቼ? ሁል ጊዜ፣ ሲሞላ ሳይሞላ፣ ሲሳካ ሳይሳካ በእግዚአብሔር ደስ ይበላችሁ። ነገር ግን ሳታቋርጡ ደግሞ ጸልዩ። በተስፋ ደስ ይበላችሁ። ተስፋ አድርጉ። ለምን? ተስፋ ስላለ። አራተኛው አካላዊ ለውጥ ያመጣል። አካላዊ ለውጥ እንዴት ነው የሚያመጣው? ይሄንን ሰውነታችን የእግዚአብሔር ቤተ መቅደስ ይሆናል። መጀመሪያ እንደፈለግን ነበር፣ በዓለም ነበርን። የማን ቤተ መቅደስ እንደነበረ እንግዲህ መገመት ይቻላል። ግን ሰው እግዚአብሔርን ሲፈራ፣ እግዚአብሔርን ማምለክ በትክክል ሲጀምር፣ ከእግዚአብሔር ጋር ግንኙነት ሲጀምር፣ የእግዚአብሔርን ቃል ማንበብ ሲጀምር አካላዊ ለውጥ ያመጣል። አካሉ በሙሉ ለእግዚአብሔር ይሰጣል ማለት ነው። ድሮ ያደርግ የነበረውን በዚህ አካሉ አሁን አያደርግም። ድሮ ያደርግ የነበረውን፣ ይሳደብ የነበረውን፣ ይሰራ የነበረውን ነገር በሙሉ አሁን ማድረግ አይችልም። አንድ ጊዜ አንድ ምስክርነት አንድ ትልቅ ሰው ነገሩኝ እና እሳቸው በፊት በጌታ ባልነበሩበት ጊዜ ተደባዳቢ እንደነበሩ፣ ግሩፕ ውስጥ እንደነበሩ እና በብዙ ቦታ በጩቤ ተወግተው የተሰፉትን ቦታ ካሳዩን በኋላ ወደ ክርስቶስ ከመጣው በኋላ ወንጌል ከተሰበከልኝ በኋላ እነዛ አብረውኝ የነበሩት ሰዎች ሰሙ አሉ። ሲሰሙ አንደኛው ምን አለ? እኔ ማረጋግጥበት መንገድ አለኝ። እሱ በእውነት ጴንጤ ሆኖ ከሆነ፣ እሱ በእውነት የእግዚአብሔር ሰው ሆኖ ከሆነ እኔ ማረጋግጥበት መንገድ አለኝ ብሎ መጥቶ ከቤተ ክርስቲያን ስወጣ መጽሐፍ ቅዱሴን ይዤ፣ ድሮ ጩቤ ነበር የሚይዘው፣ አሁን ግን ጩቤ ያስጥሎኛል ጌታ። መጽሐፍ ቅዱሴን ይዤ ሲሄድ የሚያቀኝ ሰው መጣ ከፊቴ እና ስሜን ጠራና አንተ ጴንጤ ሆንክ እንዴ አለኝ። አዎ ሆኛለሁ ስለው በጣም በኃይለኛ ጥፊ መታኝ። ወደቅኩ መሬት ላይ። ድሮ ቢሆን የሚሆነውን ያውቃል። አሁን ግን ተነስቼ ልብሴን አራግፌ ፊቴን እያሻሸው መጽሐፍ ቅዱሴን ይዤ ፊቴን አዙሬ መንገዴን ሄድኩ። ከዛ በኋላ ተመልሶ ሄዶ በእውነትም ሆኗል አረጋግጫለሁ ብሎ ተናገረ ብለው መሰከሩልን። በጣም የሚገርም ነገር ነው። ይሄ ትልቅ አካላዊ ለውጥ ነው። እኚህ ሰውዬ ድሮ እጃቸው ለቦክስ ነበር፣ ለጩቤ ነበር። አሁን ግን ያንን መሳሪያ ሁሉ ጥለዋል። አሁን ለክርስቶስ ተማርከዋል። አሁን ሰላማዊ ሰው ናቸው። የያዙት ይህንን የህይወት ቃል ነው። በጩቤ ፋንታ ይህንን ህይወት የሚሰጥ የእግዚአብሔር ቃል ነው የያዙት። ስለዚህ ይሄ እጅ አሁን ምን ሆኗል? ለእግዚአብሔር ተሰጥቷል። ይህ አንደበት ለእግዚአብሔር ተሰጥቷል። ስለዚህ ምንድነው? ሰውነታችን የእግዚአብሔር ቤተ መቅደስ መሆኑን በመረዳት በጥንቃቄ መያዝ ያስፈልጋል። አሁን እንግዲህ የእግዚአብሔር ቤተ መቅደስ ነኝ። በዚህ በእግዚአብሔር ቤተ መቅደስ ውስጥ ደግሞ ቆሻሻ ይገባ፣ እንደፈለኩ መኖር አልችልም። መጠንቀቅ አለብኝ። ልክ እርጉዝ ሴት በማህፀኗ ላለው ህፃን እንደምትጠነቀቅ፣ እንደፈለገች ያገኘችው እንደማትበላ፣ ያገኘችው ቦታ እንደማትቀመጥ፣ እንደ ልቧ እንደማትዘል እንደምትጠነቀቅ በውስጣችን ላለው ለእግዚአብሔር መንፈስ መጠንቀቅና እኔ ከዚህ በኋላ የእግዚአብሔር ማደሪያ ነኝ፣ የእግዚአብሔር ቤተ መቅደስ ነኝ። ስለዚህ ድሮ አደርግ የነበሩትን ነገሮች በሙሉ አላደርግም። ይህ አካላዊ ለውጥ ነው። እጄ ለእግዚአብሔር ነው፣ አንደበቴ ለእግዚአብሔር ነው፣ አይምሮዬ ለእግዚአብሔር ነው፣ አይኔ ለእግዚአብሔር ነው። ያገኘሁትን ሁሉ ድሮ አይ ነበር፣ አሁን ግን አላይም። መርጬ ነው ማየው። ያገኘሁትን ሙቪ አይ ነበር፣ አሁን ግን አላይም።
ያገኘሁትን ሰማ ነበር፣ አሁን ግን አልሰማም። አካላዊ ለውጥ ነው ማለት ነው። ክርስትና ለእግዚአብሔር ክብር መኖር ነው። በቃ ክርስትና ማለት እውነቱ ይሄ ነው። ለእግዚአብሔር ክብር መኖር፣ እግዚአብሔርን እያስከበሩ መኖር፣ እግዚአብሔር ምን ይወዳል፣ ምን አይወድም፣ ምን ይጸየፋል፣ ምን አይጸየፍም እያሰቡ መኖር፣ ሁሉን ለክብሩ ማድረግ። ለእግዚአብሔር ክብር ማድረግ ማለት በእውቀት በጥበብ በማስተዋል የምናደርገውን ነገር ሁሉ የእግዚአብሔርን ታላቅነትና መልካምነት የሚያንጸባርቅ ነገር መሆን አለበት። ዓለማዊ ስራ ነው የምንሰራው፣ ግን እዛ ቦታ ላይ ለእግዚአብሔር ክብር፣ ለስራችን ታማኝ፣ ለእግዚአብሔር ክብር። ሰዎቹ አዩን አላዩን አይደለም፣ ግን ለእግዚአብሔር ክብር። ልክ ዮሴፍ እንዳደረገው ማንም ባያይ እግዚአብሔር ግን ያየኛል፣ ይሄንን ኃጢአት በእግዚአብሔር ፊት አላደርግም ብሎ እስር ቤት እስኪገባ ድረስ እንደሸሸ። ወገኖቼ ክርስትና ማለት ይሄ ነው። ከዚህ ውጭ ክርስትና የለም። ትኖሪዋለሽ ወይ? ከናንተ ጋር አብሬ ነው የምሰማው። እግዚአብሔር እኔንም እናንተንም እንዲረዳን። ክርስትና ግን እውነቱ ይሄ ነው። ከዚህ ውጭ የለም። እግዚአብሔርን ማስከበር፣ ለእግዚአብሔር ክብር መኖር፣ በአይምሮአችን መታደስ መለወጥ፣ ስሜታችን መለወጥ፣ መንፈሳችን መለወጥ ያስፈልገዋል። እነዚህ ካልተለወጡ የእውነት ክርስትናን እየኖርነው ነው ወይ ብለን ደግሞ ራሳችንን ልንጠይቅ ያስፈልጋል። የምናደርገው ሁሉ ለእግዚአብሔር ክብር መሆን አለበት። ሰው ሊያየን ላያየን ይችላል። እግዚአብሔር ግን 24/7 አይኖቹ በእኛ ላይ ናቸው። የእግዚአብሔር ካሜራ ኦን ነው፣ ያየናል። በቀን ያየናል፣ በማታ ያየናል፣ ውጭ ያየናል፣ ቤታችን ያየናል። ስለዚህ ለክብሩ ያልሆነ ነገር ከህይወታችን እያስወጣን እነዚህ መታደሶች እንዲሆኑ ከእግዚአብሔር ጋር ጥብቅ ያለ ግንኙነት አድርገን እንኑር። እግዚአብሔር አምላክ ይረዳናል። ጌታ ኢየሱስ ይባርካችሁ። ጸልያለሁ። እግዚአብሔር አምላካችንና አባታችን ሆይ እጅግ አድርገን እናመሰግንሃለን ስለ ቃልህ። አቤቱ ጌታ ሆይ እንደ ቃልህ መኖር እንድንችል ለእኔም ለሚሰሙኝም ሁሉ እንድትረዳን፣ ጸጋ እንዲያግዘን፣ የማንኖረውን እንዳንናገር የምንናገረውን ግን እንድንኖረው እንድትረዳን በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ስለምትረዳን ስለምታደርገው አመሰግንሃለሁ። ክብር ላንተ ይሁን በኢየሱስ ክርስቶስ ስም አሜን። በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። ጌታ ይረዳናል። ተባረኩ። መልካም ሳምንት ይሁንላችሁ። ላይክ ሼር ማድረግ አትርሱ። እናንተ ከተጠቀማችሁ ለሌሎች ሼር አድርጉ። ጌታችን ኢየሱስ ክርስቶስ ተመልሶ ይመጣል። ማራናታ አሜን። ጌታ ኢየሱስ ሆይ ቶሎና። መልካም ሳምንት